የሰላም ልደት ይሁንላችሁ። ልጆቻችሁ አድጎ ለእናንተ የምትከብሩ እግዚአብሔር በረከትና ሰላም ይስጣችሁ። እውቀት እንዳገኙ እግዚአብሔር ያርጋችሁ። የዓለም ብርሃን ያርጋችሁ። ሰማይና ምድሩን በረከት ይስጣችሁ። እግዚአብሔር ትልቅ ነው። ትልቅ ነገር ይስጠው። ክፉ ነገር ያንካው። ያና አላህ ያርጋችሁ። ከነቢ የተሰባችሁ ኮሚሽን ቢታና ያርጋችሁ። አዎ የሞን ቢለኛ ይሄን ሁላ ያርጋችሁ። እንድራችሁና ለእናንተ የበለጠ አላህ ይስጣችሁ። ከሱ ይሁናችሁ። አዎ ጤናችሁን ደግሞ አላህ ይስጣችሁ። ከነቢ የተሰባችሁ ጤናችሁን አላህ ይስጣችሁ። አማን አላህ ያርጋችሁ። አዎ ይሄንንም ድርጅት ያና አላህ ያርግልን። ያና አላህ ያርግልን። ያና አላህ ያርግልን። ለዚህ የሚያስተናግዱትን ደግሞ ሀያታቸውን ረዥም አላህ ያርግልን። ጤናቸውን አላህ ይስጠልን። ምንም ደግሞ ጤና አላህ ያርግልን። ሀያቷን ረዥም አላህ ያርገው። ከነጓደኞቿን ለጀምሮት አላህ ያርጋት። ይህንን ጌታችንን እጁ የሚቆይ የሚሰነብት ጨመረ ዛሬ ለቴን ሰላሳ ተሳከሩ ተስፋ ዲስፓርት ቻይልድ ካንሰር ማለት ስለዚህ ልጆቻችንን ተስፋ አዲስ ፓወር ኦርጋናይዜሽን እንግዲህ የኛ ድርጅት የሚሰራው የህፃናት ካንሰር ላይ ነው። የህፃናት ካንሰር ላይ ብቻ ሳይሆን እነሱን በመተው የሚያስታምሙ ወላጆችም አገልግሎት እንሰጣለን። የምንሰጣቸው አገልግሎት የመጠለያ አገልግሎት፣ የልብስ፣ የምግብ፣ የሕክምና ወጪያቸውን፣ ትራንስፖርታቸውን እና እንደገና ደግሞ የተለያዩ ሃንድ ክራፍት ሰጥተው ወላጆች እንዲጠቀሙ እናደርጋቸዋለን። እንግዲህ ድርጅታችን የሚሰራባቸው ሆስፒታሎች ጥቁር አንበሳ፣ ጳውሎስ፣ ጅማ፣ ጎንደር፣ መቀሌ ዩኒቨርሲቲ ሆስፒታል ላይ ነው። ይህን ድርጅት የመሰረቱት ልጆቻቸው ከካንሰር ወዲያውኑ ወላጆች ናቸው። እንደ ኢትዮጵያ አቆጣጠር 2005 ህዳር 26 ነው። እንግዲህ ይህን ድርጅት መጥታችሁ ህጻናቶችንም ወላጆቻቸውንም አይታችሁ በራሳችሁ ማድረግ የሚፈልጉት ነገር ማድረግ ትችላላችሁ። ዛሬ እንግዲህ እኛ ጋር አስማረ ልደቱን ስላከበረ ሰመረ ልደቱን ስላከበረ የሰመረ ልደቱን ምክንያት በማድረግ እዚህ የምሳ ፕሮግራም የልደት ፕሮግራም ነበረ። ሰመረን ከልብ እናመሰግናለን። ጓደኞቹንም እናመሰግናለን።